ፕሮግራሙን ሲመራ ወንድሜ ያለው ነገር ምናልባት የሐሳባችን አንዱ እውነት ወይም ማስረጃ ነው የሚሆነው። እግዚአብሔር በክርስቶስ ኢየሱስ ያደረገውና ያሳየንን ነገር ነው ዛሬ የምንመለከተው። በክርስቶስ ያየነው ምንድን ነው? እግዚአብሔር በስጋ ሲገለጥ እንደ ክርስቶስ ሲመጣ እግዚአብሔር ምን ለመናገር ነው? ለኛ ዋና መልእክቱ ምንድን ነው? እርሱን ስሙት ብሏል። እርሱንም ማየት አለብን። እግዚአብሔር የተመሰገነ ይሁን። ባለፈ ሳምንት እንዳልኳችሁ በእርግጥ ክርስቶስን አውቀን ክርስቶስን ማምለክ፣ ለእርሱ መዘመር፣ በእርሱ ስም መጸለይ ይሄ ብቻ ነው ወይ የእግዚአብሔር አጀንዳ ብለን ስንመለከት እርሱ ብቻ አይደለም። እግዚአብሔር በክርስቶስ የገለጠው ለማን እንደሆነ ያ ናሙና ምን ማለት እንደሆነ ለማሳየትም ነው። ክፍላችን ታውቁታላችሁ። በመቅረዞች መካከል የሰው ልጅ የሚመስለውን አየሁ የሚለው። ስለዚህ በዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔርን ያየው አንድ ስንኳ የለም የሚል ቃል እናያለን እና በእያንዳንዳችን የጸና እውነት አለ። በተለይ እግዚአብሔር የተናገረን በዚህ ስፍራ አንድ ነገር አለ። እግዚአብሔር አለመታየት እንደሆነ። ይሄ አለመታየት የሆነው እግዚአብሔር መታየትን በፈለገ ጊዜ ለማን? ለፍጥረት። ምክንያቱም እግዚአብሔር የሁሉ አባት። ይሄ አባት መገለጥ በፈለገ ጊዜ አንድ ልጁ እርሱ ተረከው። የዚህ ፍጻሜ ምንድን ነው? በእርግጥ ከእግዚአብሔር ኃይል ተቀብለን ይሄ እንዴት ነው? ለምሳሌ አሁን በምንጸልይበት ጊዜ ወዲያውኑ ኃይል ተቀብለን ወዲያውኑ ማድረግ ነው ብዙ ጊዜ የጸሎት መልስ የምንለው አይደል? እንጸልያለን፣ እግዚአብሔር ወዲያው ታምራት ያደርጋል። ከዚያ በፊት ያ ኃይል የለም ወይ? ያንን የማድረግ ኃይል የለም ወይ በእኛ የሚለውን ነገር ዛሬ እናየዋለን። የእግዚአብሔር አደራረግ እንዲህ ስለሆነ እግዚአብሔር ይመስገን። ስለዚህ እግዚአብሔር አለመታየት ነው። በዚህ እንስማማለን። ከባህሪው አንዱ እግዚአብሔር አለመታየት ነው። ይሄ ሲደጋገም ወደ አንድ ነገር ይመጣል፣ በልባችን እንድንቀበለው ያደርጋል። እግዚአብሔር አለመታየት ከሆነ እንግዲያውስ እግዚአብሔር መታየት ይፈልጋል። እግዚአብሔር ሊታይ የሚችለው ሊሰራ የሚችለው ደግሞ በመጽሐፍ ከምናውቀው ውጭ አይደለም። በመጽሐፍ ከምናውቀው ውጭ እግዚአብሔር አልተገለጠም፣ አናውቀውም። እግዚአብሔር አይሰራም፣ እግዚአብሔር አልሰራም። ስለዚህ እግዚአብሔር ለመናገር ምን ተጠቀመ? ለማድረግ ምን ተጠቀመ? ታምራት ለመስራት ምን ተጠቀመ? ለማዳን ምን ተጠቀመ? በራሱ መጥቶ እንዲህ በማንነቱ አላደረገም፣ አልተናገረም፣ ታምራትም አልሆነም። ይህንን ማየት እንችላለን። ስለዚህ ኢየሱስ ክርስቶስ የእግዚአብሔር መገለጥ ነው እንላለን። የእግዚአብሔር ሙሉ መምጣት ነው። ይሄ ባየነው ልክ ነው የሚሆነው። ስለዚህ በእርሱ ሙላት የተገለጠውና የታየው በክርስቶስ የተገለጠውና የታየው የእግዚአብሔር ዓላማ እንደገና ደግሞ በሰው እንዲታይ። ስለዚህ ሁል ጊዜ ያ በስጋ ወራት የተገለጠውን ኢየሱስን እንድንፈልግ አይደለም የእግዚአብሔር ዓላማ። እርሱ በእኛ ራስ ነው አይደል? እኛ ደግሞ አካል ነን። በእርሱ የሆነው ሁሉ በእኛ እንዲሆን የእግዚአብሔር ፕሮግራም ነው። ይህን ስንል እስካሁን በሕይወታችን የሆነውን ነገር ስንቆጥር አይመጥንም። የምንሰማው ነገር ከምንኖረው ጋር አይመጣጠንም። ይሄ እንግዲህ ጻድቅ ስላልሆንን ነው። ስለ ኤልያስ በተነበበው ቦታ እንደ
መስፈርት የተቀመጠው ነገር እንደ እኛ ሰው ነበረ። ስለዚህ እርሱ የተለየ ጻድቅ ነበር አይደል? እንደኛ ሰው ነበረ። ሰው መሆናችን እግዚአብሔር ኃይልን መግለጥ ፈልጓል በዚህ ሰውነት። ስለዚህ የሰው ልጅ የሚመስለው የታየው ይሄ ነው። ስለዚህ የአባት ጥቅል መገለጥ ኢየሱስ ክርስቶስ ከሆነ ይሄ የተጠቀለለው መገለጥ በሙሉ በሰው እንዲኖር እግዚአብሔር ይፈልጋል። ሰው የመፈጠሩ ዓላማ ይሄ ነው። እግዚአብሔር ሰውን የመፈለጉ ዓላማ ይሄ ነው። እግዚአብሔር የተመሰገነ። ስለዚህ የተገለጠው ኢየሱስ ክርስቶስ የወረሰው መለኮታዊ ጉልበት ሁሉ በእያንዳንዱ ሰው ሊያዩ ይፈልጋል እግዚአብሔር። እኔ የማደርገውን ያደርጋል፣ ከኔም በላይ ያደርጋል። መቼ ነው ይሄ ነገር የሚሆነው? ይሄ ሰው ነው ወይ የሚያደርገው? አይደለም። ግን የእግዚአብሔር ቃል እውነት ይሁን አይደል? አዎ፣ የእኛ ህይወት እዚህ ጋር ባይደርስ የእግዚአብሔር ቃል እውነት ይሁን። እኔ የማደርገውን ያደርጋል። እኔ የመጣሁት እያደረግኩ ያለሁት ይሄንን ላሳያችሁ ነው። ይሄ ሳምፕል ነው። ይሄ ናሙና ብቻ ነው። እኔ አሁንም ማድረገውን ያደርጋል፣ ከእኔም በላይ ያደርጋል። ምክንያቱም እኔ ወደ አባታችሁ ስለሚሄድ እግዚአብሔር የተመሰገነ። እንግዲህ በዚህ ስልጣን እና በዚህ ጉልበት እግዚአብሔር ሰውን ፈልጎታል። የሰው ልጅ የሚመስለው ራእይ አይቷል፣ ምስል አይቷል። ስለዚህ ብዙ ብልቶችና የተፈጸመው አካል አሁን ምንድን ነው ማለት በክርስቶስ ልክ ነው የሚፈለገው። ከባድ ነው። ይህን መስማት ከባድ ነው። ምክንያቱም በውስጤ የሚነግረኝ ነገር አለ፣ ሀሳቤ ማለት ነው። ያ አጋንንታዊ ቋንቋ በውስጤ አለ። እንዲህ ተብሎ ተጽፎ የለ እንዴ? አንተ እንደዚህ አይደለህም እንዴ? ስጋ ለባሽ አይደለህም እንዴ? እስቲ ካንተ ውጭ ሌላ ሰው ማን እንደዚህ ሆኗል? እስቲ መጽሐፍ ቅዱስ ላይ ተመልከት፣ ማን እንደዚህ ተናገረ፣ ማን እንደዚህ ሆነ ይለኛል። ስለዚህ እኔም ደግሞ ምን እላለሁ? ፈራለሁ አይደል? ይሄ ነው እያስቸገረን በውስጥ ያለው ነገር። አንዳንዴ በዛ በምድረ በዳ ኢየሱስ ክርስቶስን ፈተነው የሚለው ነገር ጥያቄ ይፈጥራል። ወደ ተራራ ወሰደው ይላል። በእርግጥ እጁ ይዞ ነው የወሰደው ብዬ ጠይቃለሁ። በመቅደስ ጫፍ ላይ አቆመው ይላል። አዝሎ ነው የወሰደው? ተያይዘው ነው የሄዱት? ጠይቃችሁ አታውቁም? መልስ ኖራችሁም አልኖራችሁም ይሄ መጠየቅ ይቻላል። እንዴት ነው የወሰደው? ስለዚህ እኔም አንዳንዴ ይወስደኛል፣ ሁላችንም ይወስዳል። እንዴት ነው እንዴት ልታስበው ቻለ? በክርስቶስ ልክ እንዴት ታስበዋል? እሱ እኮ እግዚአብሔር በቃል ማነው? እግዚአብሔር በስጋ ነው። እሱ እኮ የዘላለም እውነት በስጋ ነው። የዘላለም መንፈስ በስጋ እኮ ነው። እንዴት ይሄን ታስባለህ ሲለኝ እኔ ምሳሌ ነኝ። እኔ ምንድን ነኝ? ናሙና ነኝ። እግዚአብሔር ሊያደርገው ላለ ነገር ምልክት ነኝ። እንደ አካል እያንዳንዱ እንደ ብልት ደግሞ የምትሆኑት ይሄንን ነው፣ ይሄን ይመስላል አለ። እግዚአብሔር የተመሰገነ ይሁን። ይሄ ትልቅ ነገር ነው። ስለዚህ ዮሐንስ ሰው ሊሆነው የተገባውን ምንነት እና ማንነት ነው ያየው። በስዕል በአምሳል እና በምሳሌ ነው ያየው። የሰው ልጅ የሚመስለው ነው ያየው። የሰው ልጅ አየሁ ቢል ኖሮ ራሱ የሰው ልጅ ነበራል። የሚመስለውን አየሁ። ስለዚህ የሰው ልጅ ማን መምሰል አለበት? ያ ዮሐንስ ያየውን መምሰል አለበት። እንዴት በክብር ነው! እንዴት በግርማ! እንዴት በኃይል ነው! እግዚአብሔር ይህን ዓለም ያመጣዋል በእያንዳንዳችን ማለት ነው። ምክንያቱም የእግዚአብሔር ቃል አይዋሽም፣ ይፈጸማል። ማረጋገጫው ብዙ አለ። የእግዚአብሔር ቃል እውነት መሆኑ እግዚአብሔር እንዲህ ከገለጠ ይህ የተገለጠው ነገር ያመጣዋል። በእኔ እንኳ ዘመን ባይሆን ልል ይችላል። ልክ እነዛ 3 ወጣቶች ባያድነኝ እንኳ አይደለም ባያድነኝ እንኳ
ለዚህ አልሰግድም ነው ያሉት አይደል? በእኔ ዘመን ባይፈጸም እንኳን ይሄ እውነት ይፈጸማል። ኢየሱስ ክርስቶሶች ይነሳል። የእግዚአብሔርን ኃይልና መለኮታዊነት የእግዚአብሔር ማዳን በክርስቶስ እንደተፈጸመ አሁን በብልቶቹ ደግሞ ይህ ነገር ይፈጸማል። ሰውን የሚያድኑ ሰዎች ይመጣሉ። ምክንያቱም ወደ ጽዮን ተራራ ይመጣሉ ስለሚል። ስለዚህ እግዚአብሔር ለፍጥረቱ መታየትን ፈለገ። በቃ ፈለገ። እግዚአብሔር ሊዳስሰው ይፈልግ፣ እጅግ ቀርቦ ሊያጽናናው ይፈልግ። ፍጥረቱ በማን ይመጣል? ባዘጋጀው ሰውነት ነው የሚመጣው። በዋጀው ሰውነት ነው የመጣው። ባለፈ ነግሬያቸዋለሁ። የፈጠረን ብቻ አይደለንም የዋጀንም ነው አይደል? ስለዚህ እኔ የተፈጠርኩ ሰው አይደለም። ፈጣሪ ብቻ አይደለም እግዚአብሔር፣ አባቴ ነው። አምላኬ ስለውና አባቴ ስለው ይለያል። ማንም ሊያመልከው ይችላል፣ ግን ማንም ሰው አባቴ ሊለው አይችልም። ስለዚህ እግዚአብሔር አበጀ። ያንን ሰው ከአፈር ወሰደውና አበጀው አይደል? በቃ እኮ ያሸክላል። እግዚአብሔር ሸክለኛ ነው። በሸክላው ዕቃ ውስጥ ግን ምን አኖረ? እስትንፋሱ ጋር ራሱን ነው ያኖረው። ሕይወቱን ነው ያኖረው። ያ አልተገለጠም። እግዚአብሔር ተከፈለ። እግዚአብሔር ራሱን ከፈለ፣ አባዛ። ብዙ ተባዙ ሲል እግዚአብሔር በዛ በፈጠረው ማንነት ባኖረው ማንነት ሰው ምን ይሆናል? እየበዛ ይሄዳል ማለት ነው። ስለዚህ እግዚአብሔር በዚያ አኖረ። እግዚአብሔር በዚያ ራሱን ገለጸ። መንፈሳዊውን ዓለም ፍጥረታዊው ዓለም አንድ ላይ ሆነ። እግዚአብሔር ወረደ። እግዚአብሔር ይመስገን። ሁሌም እንደምላችሁ እግዚአብሔር የእግዚአብሔር ማን ነው? መጽሐፍ ሰማይ ካለ ቀጥሎ ምን ይላል? ምድር ይላል። ሰማያቶች ስሙ፣ ምድር አድምጭ። ተለያይቶ አያውቁም። ልንለያየው አንችልም። ሰማይ የእግዚአብሔር ቢሆን መቀመጫው ቢሆን እግሩ ምድር ደግሞ መርገጫው ነው። ምን ማለት ነው? ምንንስ ነው የሚያደርገው? እግዚአብሔር በሰማይ ነው፣ አይታይም። በሰማይ አንድ ቀን ሲሄድ አየዋለሁ። ሬሊ አታዩ፣ አይታይም። ብሌንም አናየው። ምን አለፋችሁ? ችግሩ ብሌንም አናየው። አሁን እኮ የሚታይበት አዘጋጅቷል። ስለዚህ ምን አለ? በሰማይ ሰማይ ዙፋኑ ነው፣ እዛ ይቀመጣል፣ እዛ አለ። ምድር ግን መመላለሻው መታየት ነው ምድር። ስለዚህ ሰማይ ካለ ምድር አለ። ተገናኙ። እፍ ሲል ከዚህ ጋር መለኮታዊው ነገር ከዚህ ከፍጥረታዊው ነገር ተገናኘ። እግዚአብሔርን መግለጥ ጀመረ። እግዚአብሔር ይመስገን። የጋራ የሆነ ነገር ያላቸው ሁለት ነገሮች በእኛ ውስጥ ማለት ሰማይና ምድር የሚጋሩት ነገር አላቸው። ሁለቱ እግዚአብሔርን ይጋራሉ። የእኔ መንፈስ እና የእኔ አካል ሁለቱም በእኔ ውስጥ ስላሉ ማለት ነው። የሚታይ ያለ የማይታይ አለኝ። እኔ የማይታይ በውስጥ ያለ የሚታይም ነገር አለኝ አይደል? አይደል? የሚዳሰስ ነገር አለኝ፣ የማይዳሰስ ነገርም አለ። እንዴ ከሰው መንፈስ በቀር እነሱ ያለውን ማን ያውቃል? አይደል? አታዩትም፣ አትዳስሱትም፣ አትሰሙትም፣ ምንም አታውቁም ስለሱ። ግን ያለኝን ነገር በምን ነው የሚገለጠው? በዚህ በሚታይ ነገር ነው የሚገለጠው። ህይወት እንደዛ ነው ልንረዳው የምንችለው። ፍጥረታዊ ነገር አለ፣ መንፈሳዊ ነገር አለ። መሬታዊም ነህ፣ ሰማያዊም ነህ። የተዋጀው ማለት ነው። ስለዚህ እግዚአብሔር በሰራው ሸክላ ያደረገው ነገር ምንድነው? እፍ ምን ያለው አይደል? አሁን ሸክለኛ ብንለው የሀገራችን ሸክለኞችን ልናስብ እንችላለን። በምንም አይነት በሚሰሩት ነገር ላይ ውበት ማምጣት ይችላሉ፣ መጠቀሚያ ሊያደርጉት ይችላሉ የሚሰሩትን ነገር።
ህይወት ሊሰጡት ግን አይችሉም። ምን ማለት ነው? ህይወት ሰጠው ማለት ለዛ ለሰራው ነገር። ስለዚህ እኔ ራሴ እግዚአብሔር ድንቅ ነኝ ማለት ነው። እግዚአብሔር በእኔ ውስጥ ያኖረው ማንነቱ አለ ማለት ነው። በሰው ሰማይና ምድር አንድ ነው የሆኑት። እኔ ሰው ነኝ፣ በሰማይና ምድር ተገናኙ ማለት ነው። አንድ ሆኑ። ያንን አንድነት በእግዚአብሔር ፊት የማይለወጥ ስርዓት ነው። የሚገርማችሁ ነገር በፍጹም የማይለወጥ ስርዓት። ሰማይና ምድር አንድ ነው። ሰማይ ካለፈ ምድርም ያልፋል። ሰማይ ተጠቅልሎ አለ ምድርም በቃ አለፉ። ሁለቱም ካለፉ ሁለቱም ነው የሚያልፉት። ከጸኑ ሁለቱም ነው የሚጸኑት። ስለዚህ አሮጌው ሰማይና አሮጌው ምድር ምን ይሆናል? ይወገዳሉ። አሁን አዲስ ሰማይና አዲስ ምድር ነው የሚሆነው። ግን ለሰማይ ምድር ምን ያስፈልገዋል? እውነት እኔ ሰው ሁሉ እኮ ምድር ለቆ ሊሄድ ማለት አይደለም። የእስከ ዛሬው የክርስትና ትምህርትና ተስፋ ሰው ሁሉ ምድር ለቆ አይደለም። ግን መጽሐፍ ቅዱስ ሁለቱን እንዳገናኘ ነው። ከመጀመሪያ እስከ መጨረሻ ሁለቱን እንዳገናኘ። ራእይን ተመልከቱ፣ ዘፍጥረትንም ተመልከቱ። ሁለቱም አብረው ነው ያሉት። ይሄ እግዚአብሔር የማይለወጥ ስርዓት። ሰማይ ሊገለጥ የሚችለው በምድር ብቻ። እግዚአብሔር አለመገለጥን አልፈልግም፣ መሰወርን አልፈልግም። ስለዚህ ምድርን አልዘጋጅም። እግዚአብሔር ይመጣል፣ በእናንተ ነው የሚመጣው። ይሄ ደስ አይልም? ስለዚህ ቅድም የተባለው ነገር አያችሁ፣ ይሄ ኃይልን ማድረግ፣ ተአምራትን ማድረግ፣ እግዚአብሔር የሚከብርበትን ነገር ሁሉ መግለጥ ምናልባት የእስትንፋሳችን ያህል ቀላል የሚሆንበት ጊዜ እግዚአብሔር ያመጣል። ኤልያስ ጸለየ አይደል? በቃ እግዚአብሔር አደረገ። አሁን ግን እንደዚህ አይደለም። በሚመጡት ዘመናት እግዚአብሔር በሚያደርገው ዘመን፣ እግዚአብሔር በሚገለጥበት ዘመን ይሄ አይሆንም። የከበረ ከፍ ያለ ነገር ነው የሚሆነው። እንደው ሰው እጁን ወደ ኪስ ለማስገባት ይደክማል፣ ይጸልያል፣ ያስባል። ላስገባ ወይስ አላስገባ፣ እንዴት ነው ፈቃድን ነው አይደለም ይላል። መኖር እንዲቀላል ይሆናል። እግዚአብሔር ያደርገዋል። ይሄ እግዚአብሔር ቃል ነው። እግዚአብሔር ይሄንን አምጥቶታል። በመገለጡ ይሄንን እየሰማን ያለን እግዚአብሔር ይህን የሚያደርግበት ዘመን ላይ ይመጣል። እግዚአብሔር ይመስገን። ስለዚህ ሰው በምድር እና በአጽናፈ ዓለሙ በሙሉ የእግዚአብሔር ወኪል እንደሆነ ነው የምናየው። የሰው ልጅ የሚመስለውን ማየቱ በምድር ሁሉ ላይ በአጽናፈ ዓለሙ ሁሉ ላይ እግዚአብሔር ሰው የእግዚአብሔር ወኪል፣ ሰው የእግዚአብሔር አድራሻ ነው ስንል እግዚአብሔርን የሚፈልግ ሁሉ የት ያገኛል ማለት ነው። የሚገርማችሁ ነገር እኮ አላወቀም እንጂ በእያንዳንዱ ሰው ውስጥ የእግዚአብሔር መንፈስ አለ። እስቲ የመጨረሻ ውዳቂ የምትሉት ሰው ማን ነው ለእናንተ? በአእምሯችሁ ያዙት። የመጨረሻ ውዳቂ በሱ ውስጥ የእግዚአብሔር መንፈስ አለ። ግን ያ የእግዚአብሔር መንፈስ ምን ሆኖ ዶርማንት ካለዛ የእግዚአብሔር መንፈስ ከሌለው እንዴት ነው ስጋው ሊኖር የሚችል? ይህን ያ የማይረባ ዝቃጭ ህይወት እንኳን እንዲኖር እድል የሰጠው ማን? ለሰይጣንም እኮ የመኖር ዋስትናው እግዚአብሔር። እንደው እስትንፋሱን ቢሰበስብ ምን ይሆን? ምንድን ነው የሚለው መዝሙር ላይ መንፈስህን ትልካለህ ይፈጠራሉ ከማለቱ በፊት 104ኛው ምዕራፍ ላይ ይመስለኛል
ፊትህን ስትሰውር ይደነግጣሉ፣ ነፍሳቸውን ታወጣለህ፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ ይላል። ይሄ የእግዚአብሔር አደራረግ ምንድን ነው? እነዚህ ሁሉ አንተን ተስፋ ያደርጋሉ። ይህች ባህር ሰፊና ጥልቅ ናት አለ ነው። በዚያ ስፍር ቁጥር የሌለው ፍጥረት አለ ነው የሚለው። ባህር እኮ ህዝብ ነው። በዛ ስፍር ቁጥር የሌለው ነው ያለው እና ምግባቸውን ትሰጣቸዋለህ፣ እጅህን ትከፍታለህ፣ ከመልካም ነገር ይጠግባል። ፊትህን ስትሰውር አለቀ። መኖር በርሱ መሞት በርሱ፣ መለምለም በርሱ መጠውለግም በርሱ፣ ሌላ እኮ ነገር። ስለዚህ ከሰይጣን እስትንፋሱን ቢወስድ የለም እና ዝቃጭ ህይወት የሚኖር ሰው ነው የምትለውም የኖረውና ያለው በማን መንፈስ? በእግዚአብሔር መንፈስ። የእግዚአብሔር መንፈስ ውስጥ አለ። አቤት ሲነሳ አረ ያ እኮ ነው ዳግመኛ መወለድ። ሌላ ምን ታምር? ያ እኮ ነው የመጀመሪያው ትንሣኤ። እድል አገኘ ማለት ያ ነው መነሳት፣ እግዚአብሔርን ማወቅ። ስለዚህ ሁሉም ሰው መንፈስ ነፍስ ጋር ነው። ሁሉም ሰው ግን አሁን አልነቃም። ሁሉም ሰው አልተዋጀም አይባልም፣ ዋጋው ተከፍሏል። ነገር ግን ሁሉም አልነቃም። ስለዚህ ሳምንት እንዳለው ነው፣ በሰው ዋጋ ውስጥ ልዩነት የለም። እግዚአብሔር የከፈለው አንድ ስለሆነ በሰው ውስጥ የእግዚአብሔር መንፈስ አለ። ለዚህ ነው ሰውን የምናከብረው የምንወደው። ስለዚህ ዳግም መወለድ የእርሱ ነው፣ መዋጀት የእርሱ ነው። ያንን መንፈስ እግዚአብሔር ያስነሳዋል። እንደገና እግዚአብሔርን መምሰል ይጀምራል። ይሄ ወደ ጥንቱ መዋጀት ማለት እኮ እንደገና ወደ ነበረበት ለማምጣት መግዛት ማለት ነው። ስለዚህ መልሶታል ማለት ነው። የፊተኛው ትንሣኤ ይህንን ያረጋግጣል። ወይ ሰው ሲድን እና ሲዋጅ የሆነ አዲስ መንፈስ አያገኝም። የሚገርም መንፈሱ አይለወጥም። ምን ማለት መሰላችሁ? አይለወጥም ስል አዲስ ወይም ሌላ አይሰጠውም። የነበረው ግን ሕያው ይሆናል። ከእንቅልፍ እንደ መነሳት ማለት የነበረው ይነሳል። የነፍስ ተጽዕኖ ነበረበት። በነፍሱ ይገዛ ነበር፣ በነፍስ ይዋረድ ነበር። ስለዚህ ኢየሱስ ክርስቶስ እውነተኛ የሰው ልጅና የእግዚአብሔር ልጅ፣ በእግዚአብሔር ልጅነቱ እግዚአብሔርን አምጥቷል። በሰው ልጅነቱ ደግሞ ሰው ምን እንደሚመስል ማን እንደሚመስል አሳይቷል። እግዚአብሔር የተመሰገነ። ስለዚህ ክርስቶስ አሁን በእኔ የፊተኛው ትንሣኤ እንዳገኘው እየጨመረ ያለ ነገር አለ። እርሱ ሲጨምር አንድ ሌላ ደግሞ የሚያንስ ነገር የለም በእኔ። ዮሐንስ እንዳለው እርሱ ሊልቅ አረ እኔ ላንስ ይላል። ይሄ እኮ ለዮሐንስ ብቻ ነው። በሁላችን ውስጥ እርሱ እየተለቀ እየላቀ ሲሄድ በእኔ ምን እየሆነ ይሄዳል? አንድ ነገር እያነሰን እያጣሁት ይሄዳል። ይሄ የእግዚአብሔር አደራረግ። በእርግጥ ብዙ ሰዎች እኔ እዚህ ጋር ቆሜ ለሆኑ ሰዎች ጸልዬ እነዚህ የሆኑ ሰዎች ከችግራቸው ቢፈቱ ዝናው በከተማ ሁሉ ወጣ አለ የሚለው ስለ ኢየሱስ ክርስቶስ። ዝናው በከተማ ሁሉ ወጣ። በእኔ ላይ ስለተደረገው ተአምር ግን ማንም አላወራ፣ እኔም አላደነቅኩም፣ እንኳን ሌላ ሊያወራ። እናንተ አሁን ማድነቅ ትችላላችሁ። በእነዚህ ሳምንታት እየሰማችሁ ስላለው ነገር ምን ያህል ነው የምታደንቁት? ክርስቶስን መምሰል፣ ክርስቶስን መሆን፣ በእርሱ ልክ መፈጠር፣ በእርሱ ልክ መወለድ፣ በእርሱ ልክ ማደግ
እርሱ እስካለበት መድረስ ይህ እኮ የተአምራቱ ተአምር። የዚህ መገለጥ እኮ ነው የፍጥረት ናፍቆት። ግን ምንድነው የተሞኘ ነው? ለምንድን ነው እንዲህ ምንድነው ገላትያ ላይ እንደተፈጸመው ማን ያመረተባችኋል ብለው ማን ነው እንደው የሆነ ችግር ይፈጠርብን? እግዚአብሔር በእኔ ያለውን ነገር እንዴት ነው ማየት ያቃተኝ? የሆነ ነገር እኮ እየተሰራ የሆነ አንድ ድንቅ ከተማ እኮ እየተሰራ ነው በኔ ውስጥ። አንድ ድንቅ መቅደስ፣ አንድ ድንቅ ድንኳን፣ አንድ ድንቅ ማደሪያ እኮ እየተሰራ ነው ያለው። ይሄን ማየት እንዴት አቃ ሰው ለሰራው ፓርክ እንደነቅ የለን ሄደን ፎቶ ገጭ አይደል? አድንቀን ማለት ያልነበረ ነው። ይሄ እኮ የእግዚአብሔር ገነት ነው። እንዴት እየሰራው እንደሆነ እርሱ ብቻ ያውቃል። ከተከፈተ አይኖቻችን እንደኛ እኮ በምድር ላይ ባለም እንደኔ በል እንደኛ ስንል ይሄ ግሩፕ እንዳይመስለን አለ። በጣም ብዙ አለው እግዚአብሔር እየሰራው ያለ ድንኳን፣ እየሰራው ያለ ገነት፣ እየሰራው ያለ መናፈሻ አስደናቂ አድርጎ እየሰራው አለ። ማንም ከኔ ጋር ፎቶ አይነሳም፣ አያውቀውማ። እኔም ራሴ ግራ እየገባኝ ነው። አንዳንዴ በውጭ ያለው ነገር እያጠቃኝ እየከበበኝ እግዚአብሔር በእኔ የሚሰራው ነገር ማየታቸው በሀገር የሚሆነው በቤታችሁ የሚሆነው በዓለም ሁሉ የሚሆነው ነገር ይህንን ነገር ስዕል አጠፋብን። ግን እግዚአብሔር አስደናቂ ነገር እያደረገ ነው ያለውና ጆሮ ሁሉ ይህንን ብቻ ሊሰማ እግዚአብሔር ወስዶ ገርማቸዋል። ሌላው ነገር ሁሉ ከሰው ልብና ከሰው ሀሳብ እየወደቀ ነው ያለ። እየነገርኳቸው ያለው ነገሮች ሁሉ እየከፉ ነው የሚሄዱት። እንደገና ደግሞ የእግዚአብሔር ስራ እየጠራ የእግዚአብሔርም ቃል እንደዚሁ እየበራልን ነው የሚሄደው። እግዚአብሔር ይመስገን። የእግዚአብሔር መልክ የሁሉም ቻዩ መልክ አለው። ይሄ የሰው ልጅ የሚመስለው ሁሉን ቻዩ በዚህ በሰው ልጅ ተገለጠ። ሁሉን የሚያውቅ ሁሉን የሚያደርግ አምላካዊና አባታዊ ባህሪ ኃይሉን፣ ክብሩን፣ ግርማውን ሁሉ በዚህ በሰው ልጅ ላይ ገልጧል። ግን የሚገርማችሁ የተመላለሰው ምልልስ ልክ እንደኛ ነው። ግን የኖረው እንደ ሰው አይደለም። ያደረገው የገለጠው ነገር በሰው ልክ አልነበረ። ይሄ የኛ ምሳሌ ነው። በሰው የተወለደ በሰው የተባዛ የእግዚአብሔር መልክ የእግዚአብሔር ባህሪ ኢየሱስ ክርስቶስ በእያንዳንዱ ሰው የተወለደ በእያንዳንዱ ሰው የተባዛ በእያንዳንዱ ሰው የሚያድግ በእያንዳንዱ ሰው እስከ ራስ የሚደርስ የእግዚአብሔር ባህሪና መለኮታዊነት ነው በእኛ የተወለደው። እግዚአብሔር ይመስገን። በተፈጥሮም እኮ ብዙ የተዘሩ ነገሮች ያድጋሉ። ብዙ በመሬት ላይ የተጣሉ ነገሮች ይበቅላሉ። አሁን ታያላችሁ። ሰሞኑ እንግዲህ ከሳምንት በኋላ ዝናቡ ከቀጠለ ሰፈራችሁ ሁሉ የሚያበቅለው ነገር የለም። ብዙ አለ አይደል? አረሙ፣ ጤናኛው፣ ጤና የሌለውም በሙሉ ምድሪቱ ምን ታደርጋለች? ትሰጣለች። ቅድም ተነቧል። ዝናብ ሰጠ፣ ምድሪቱ ፍሬ ሰጠች። ይሄ የማይቆም ነገር። እግዚአብሔር እንዲህ እየዘነበብን የሚቀር ነገር ይኖራል? አይቀርም። ኧረ እኔ እንጃ፣ እኔ ድካም አለብኝ፣ ብዙ ድካም አለብኝ፣ እኔ እንጃ። አዎ አንተ እንጃ፣ ግን እግዚአብሔር ይበልጣል። ምክንያቱም ጊዜው ነው። ጊዜው ሀገር ሰላም ነው ብላ ወንድ አጭታ ትዳር ልትመሰርት ደፋ ቀና ስትል ምንም የምታውቀው ነገር የሌለ ያቺ ሴት መንፈስ ጸለላት አይደል? በታሪክም በትውልድም የሌለ ነገር በእርሷ ላይ ሆነ።
በቃ ይሄ በእግዚአብሔር ምርጫ ነው። አሁን ማንም የማያውቀው ነገር በእኛ ተጸነሰ። እግዚአብሔር ይህንን ወደ ብርሃን ያመጣዋል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ እግዚአብሔር ሰው ማን መሆኑ፣ እንዴት አይነት መሆኑ፣ ቆይ ሰውን እንዴት እናጥናው? ሰው ማን ነው? ሰው ምን ይመስላል? የሰው ልኩ ማን ነው? ምን መልስ እንስጥ? ኢየሱስ ክርስቶስን ይመስላል። ኢየሱስ ማን ነው? ሰው ማን ነው? ሰው ማን ነው? ይሄ እግዚአብሔር በልቡ አሰበ። እኛ ምንድነው ፈልግ? ሰው ማን ነው? ምን ይመስላል? ምን ያክላል? ልኩ የት አለ ሲል ልጁ ኢየሱስ ክርስቶስ በስጋ መጣ። ይሄ ሰውን ይመስላል አለ። ይሄ ሰውን ያክላል ማለት። ስለዚህ ሰው ማን ነው? እንደው ጠይቀን ነው የምናልፈው ማለት ነው። ሰው ማን ነው? ተምረናል እኮ በዚህ ጉባኤ አይደል? ሰው ማን ነው? ሰው ደግነት ነው፣ ፍቅር ነው፣ ሰው እንደዚህ ነው፣ ሰው እንደዚህ ልንል እንችላለን። ሰው ኢየሱስ ክርስቶስን ይመስላል። እችን ቃል ጨምርበት ለትህትና፣ ኢየሱስ ክርስቶስን ይመስላል። ምክንያቱም ሰው ኢየሱስ ክርስቶስ ነው ብል ያ አጋንንት አሁንም ሊጠይቅ ይችላል በእናንተም ውስጥ። ግን ለትህትና ኢየሱስ ክርስቶስ ሰው ኢየሱስ ክርስቶስን ይመስላል። መጽሐፉ ምን አለ? የሰው ልጅ የሚመስለውን አየሁ። ዞር ስል እግዚአብሔር ዞር ያድርገን። አስቀድሞ ከተመላለስንበት ከሄድንበት መንገድ፣ አስተሳሰብ፣ አረዳድ በሙሉ ዞር ስትሉ ሰው ምን ይመስላል? ይህንን ይመስላል። የሰው ልጅ የሚመስለውን አየ። እግዚአብሔር ይመስገን። ስለዚህ መጀመሪያችን የተገለጠ ነው። ፍጻሜያችን የተገለጠ ነው። ምክንያቱም ለእኔ ጅማሬ አልፋ ነው፣ ለእኔም ጅማሬ ኦሜጋ፣ ጅማሬም ፍጻሜም እሱ። ስለዚህ የኔም ጅማሬ የሁላችንም ፍጻሜ በተገለጠው የሰው ልጅና የእግዚአብሔር ልጅ ታይቷል። ሌላ ከየትም አናመጣም መልክ። ስለዚህ የሰው ማንነት ሊሆን የተገባው ነገር የተገለጠ ነው። ኢየሱስ ክርስቶስ ይባላል። እርሱ ደግሞ የባህሪው ምሳሌ፣ የክብሩ መንጸባረቅ። ቢገርም የክብሩ የባህሪው የማንነቱ ምን መንጸባረቅ ምን ማለት ነው? እስቲ ንገሩ። በመስታወት ላይ ብርሃን ብታበሩ ስለዚህ የእግዚአብሔር መንጸባረቅ ኢየሱስ ክርስቶስ ከሆነ ያ ኢየሱስ ክርስቶስ ደግሞ የእኛ መልክ ነው። ስለዚህ እኛ ሁላችን የባህሪው ምሳሌ የክብሩ መንጸባረቅ ነን ማለት ነው። እግዚአብሔር የሚፈጽም ቃሉ ይህን ስለሚል ማለት ነው። ስለዚህ የእግዚአብሔር ቅጥያ ነን ስንል የተጋነነ አይደለም። እግዚአብሔርን እንፈነጥቃለን። አማርኛው ምንድን ነው? እንፈነጥቃለን፣ እናንጸባርቃለን። ብርሃኑ ይወጣል በእግዚአብሔር ማለት እኔ ያለ ብርሃን ነኝ ስል አንተም ብሎ ደግሞ አናውቅህም እንዴ ሊል ይችላል አይደለም? እናቱን የምናውቅ ወንድሞቹን የምናውቅ አለ ያሉት። አዎ፣ ግን እርሱ የሚናገረው የሆነውን ነው። አስቀድሞ ቃል ነበረ፣ ቃል ሥጋ ሆነ አይደል? ስለዚህ እኔ ነኝ ሲል አሁን የለበሰው ነገር አይደለም፣ በእነሱ መካከል መሆኑ አይደለም ያወራው። የሆነውን እግዚአብሔር ያደረገውን ነው የተናገረው። እኛም ስንናገር አካባቢያችን የሚነግረን ነገር አለ፣ ኑሮዬ የሚነግረኝ ነገር አለ፣ ምልልሴ የሚነግረኝ ነገር አለ። እግዚአብሔር የሚነግረኝ ግን ነኝ። ያ የእግዚአብሔር ቃል ይደረጋል። እግዚአብሔር ይመስገን። ስለዚህ ሰው የእግዚአብሔር ልጅ ነው ማለት ነው። ሁሉም ሰው በዚህ ከሰዎች ሁሉ እንለያለን። ሰው የእግዚአብሔር ልጅ እግዚአብሔር የወለደው መገለጡን ፍጥረት ይቃትታል።
የዚህ የእግዚአብሔር ልጅነት ሊገለጥ ፍጥረት ይቀጥላል። የሚጠብቀው ተስፋ የሚያደርገው ይሄንን ነው። እግዚአብሔር ይመስገን። ስለዚህ በዚህ እግዚአብሔር አንድ ልጅ ነው ያለው ሰው ማለት ነው። አንድ ወንድም ከመጽሐፍ ለሰው ልጅ የተሰጠው ስልጣን ይቆጥራል። ለሰው ልጅ የተሰጠው ስልጣን ኃጢአትን ያስተሰርያል። የሰው ልጅ ስለሆነ ኃጢአትን ያስተሰርያል። የሰው ልጅ ስለሆነ እግዚአብሔር ልጅ ስለሆነ እግዚአብሔር ስለሆነ የሰው ልጅ ስለሆነ ኃጢአትን ይቅር ይላል። ስለዚህ ወደፊት እባክህን የዓለምን ኃጢአት ይቅር በል አትሉ። ወደ ተሰጠን ስልጣን እንመጣለን። በሰማይ የምታስሩት ይሄ ለምን ለሰይጣን ብቻ ይሆናል? እኔ አስሬሃለሁ አይደል? ሬል ይታሰራል። ይሄ በአገልግሎታችን አይደለም። ሰይጣንን እናስረውና ሄደን ይጠብቃል። በሰማይ የታሰረ ይሆናል። በምድር የምትፈቱት የተፈታ ይሆናል። ኃጢአታቸውን ይቅር የምትሏቸው እንዲህ መቼ ነው ለኃጢአት ይቅር ብያለሁ? ወይም ደግሞ እሱ እንኳ ቢከብድ እግዚአብሔር ኃጢአትን ይቅር ይበል። ጸሎት አይደለም፣ ልመና አይደለም። ይሄ ፓሲቭ አይደለም። ወዲያውኑ ምን ያርገው አለ እኮ። እኔ ያልተፈጸሙ የእግዚአብሔር ቃላት ብዙ አሉ በሕይወታቸው። ከነዚህም አንዱ ኃጢአትን ይቅር ብያለሁ። ኃጢአት የተደመሰሰ ይሁን። ከዚህ በኋላ በዚህ ኃጢአት አትክፈልም፣ አትሳቀቅም። ምንም በቃ ሰርየው። የሰው ልጅ ስለሆነ ኃጢአትን ያስተሰርያል። ማቴዎስ ላይ ተጽፏል። ፍርድን ሁሉ ይፈርድ ዘንድ ለሰው ልጅ ስልጣን ሰጠው። ለካ እግዚአብሔር ፈራጅ ነው ስንል የእግዚአብሔር ፍርድ የሚፈጸመው በሰው ልጅ ነው። እንዴት እንደምንፈርድም እናውቃለን። ይህም ተጽፏል። የሰው ልጅ ስለሆነ እግዚአብሔር አብ አትሞታል ይላል። ስለዚህ የሰው ልጅ ማለት የእግዚአብሔር ማህተም ማለት ነው አይደል? ማህተም። ሰሞኑ አንድ ነገር እየሰማሁ ነበርና የትግራይ ክልል ፕሬዚዳንት ወደ አዲስ አበባ መጡና ምን አሉ? ቃል ማህተሙ እኔ እጅ ነው አሉ። በቃ ስልጣኑ ማን ጋር ማለታቸው ነው? እኔ ጋር። በጣም ነው የገረመኝ። እንዴ ትግራይንም ያህል መቀሌንም ያህል ከተማ ቤተ መንግስታቸውን ጥለው መጥተው ኪሳቸው ውስጥ ምን አለ ማለት ነው? ማህተም አለ። ማህተሙ እስካሁን እኔ ጋር ነው አለ። ገርሞኛል በጣም። ስለዚህ ይህን ሳስብ እግዚአብሔር አትሞታል ይላል። ስለዚህ ለካ ሰው ማህተም ነው። የእግዚአብሔር የስልጣኑ የክብሩ የሁለንተናው ማህተም ነው፣ የእግዚአብሔር መገለጥ። ስለዚህ የአቶ ጌታቸው ስልጣን የሚገልጠው ማን ነው? ማህተም። ስለዚህ አንዳንዴ እውነትም ደብዳቤውን ከማንበባችን በፊት ወርደን ምንድን ነው የምናየው? ማን ነው ይሄን ያደረገው ነው አይደል? በቃ የሰው ልጅ አትሞታል። ለካ የራሴ ስልጣን ነኝ። የስልጣን ምንድን ነው? ማከማቻ ወይም ማስቀመጫ ነኝ። ለካ ስልጣን የምፈልግ አይደለሁም። ወደፊት እኔ ራሴ ማስቀመጫው ነኝ። አሜን። እና ይሄ የሰው ልጅ ወደ ነበረበት ሲወጣ ብታዩዋል። እና የሰው ልጅ ነው ወደ ነበረበት የሚወጣው። እግዚአብሔር ወደ ነበረበት አይወጣም፣ ምክንያቱም ቦታውን አላቀቀማ አይደል? ይሄ የሰው ልጅ ግን ወደ ነበረበት ይወጣል። የነበረው የት ነው? በአንተ ዘንድ በነበረኝ ክብር ዓለም ሳይፈጠር። ለካ ለእሱ አይደለም የጸለየው። ቀጥሎ ያሰጣኝን ክብር ሰጥቻቸዋለሁ። ዓለም ሳይፈጠር የነበረው ክብር የኔ ክብር ነው። ለካ የሁላችን ክብር ነው። በዚያ ክብር እናለ አክብረኝ። እግዚአብሔር ይመስገን። ስለዚህ የከበረው የሰው ልጅ ነው። ለዓለም ሕይወትን የሚሰጥ የሰው ልጅ ነው ይላል። ስለዚህ ዛሬ ጳውሎስ እንደሚል በብዙ ለሌሎች የምንከፍለው ክፍያ አለ። በክብር ዙፋን የተቀመጠውን የሰው ልጅ ነው።
እግዚአብሔር የሚያደርገው ማለት ነው። እግዚአብሔር የተመሰገነ። ይሄ ሁሉ ነገር ነው እግዚአብሔር በሕይወታችን ያደረገውና ይሄን ስናስብ በእርግጥ ትህትናና ቅንነት ነው የሚወርስን። አለመቻሌን እንቆጥራለን። እግዚአብሔር ብቻ በሕይወት ይህን እንደሚያደርግ እነዚህ ሁሉ የኢየሱስ ክርስቶስ እውነት እርግጥም እንደሆኑ በመጽሐፍ ልክ እናውቃለን። ይሄ ያወቅነው ነገር ደግሞ የሚፈጸመው አሁንም በእግዚአብሔር ልጅ በኢየሱስ ክርስቶስ አካልና ብልት ተፈጻሚነቱ። ስለዚህ እርሱ የለም። አሁን ጌታ ኢየሱስ ክርስቶስ ብንጠራው ማን ይመጣል? ኢየሱስን ብንጠራው ለራሳችን ለዓለም ሁሉ ብንጠራው በማን ይመጣል? በእኛ የሚመጣው? አዎ ደግመኛ ሥጋ አይለብስም። ስለዚህ የእግዚአብሔር መንግሥት ቀደምት ዓለም ጨምሮ በሁላችንም አዲሱን ሰው መስራት ነው። ቀደምት ዓላማው የእግዚአብሔር መንግሥት የመጀመሪያ ዓላማው የመጀመሪያ ተልእኮ ይሄን አዲሱን ሰው በሕይወታችን መስራት ነው። የዚህ አዲሱ ሰው ማደግ የዚህ አዲሱ ስብዕና መስፋትና መስፋፋት የእግዚአብሔር መንግሥት መምጣት ነው። የፍጥረትን ናፍቆት መፈጸም ነው። እግዚአብሔር የተመሰገነ። ስለዚህ አዲሱ ዓለም በእኛ ተጀምሯል። ይሄ አዲሱ ዓለም የእግዚአብሔር ዓለም ነው። አዲሱም ስብዕና ነው። አዲሱም ስርዓት ነው። አዲስ ማንነት ነው። ሌላው ዙሪያችን አሮጌው ሰውነታችን ሊሰማው ሊቀበለው የማይችል ሊለማመደው የማይችል እግዚአብሔር ይርዳል። እግዚአብሔር እንግዲህ የአዲሱ ፍጥረትና የአዲሱ ዓለም ስርዓት በእያንዳንዳችን ጀምሮታል። የዚህ ፍጻሜ ነው የሚጠበቀው። ክብር ለእግዚአብሔር ይሁን። ያ የተወደደው የመጽሐፋችን ክፍል የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል። ይሄ የእግዚአብሔር ስራ ነው። ፍጥረት ተስፋ የሚያደርገው ነገር አለ፣ የሚጠብቀው ነገር አለ። ያ የሚጠበቀው ፍጥረት የእግዚአብሔር ዓለም ስርዓት ነው። የእግዚአብሔር እውነት ነው። የእግዚአብሔር አዲስ ዓለም ነው። ምክንያቱም አዲስ ሰማይ አዲስ ምድር ማለት አዲስ አስተሳሰብ ማለት እኮ ነው። አዲስ ሰማይ ማለት አዲስ ሀሳብ ማለት ነው። አዲስ ከፍታ ማለት ነው። አዲስ እይታ ማለት ነው። አዲስ መንፈሳዊነት ከዚህ በፊት ያልተለማመድ ነው ማለት ነው። አዲስ ምድር ደግሞ አዲስ መገለጥ ነው። አዲስ ምልልስ ነው። አዲስ መውረድ ነው። ይሄ የእግዚአብሔር መምጣት ነው። ምድር ስናስብ እነዚህ በሙሉ አዲስ ናት። እነሆ ሁሉን አዲስ አደርጋለሁ። እግዚአብሔር ይመስገን። ይሄ አዲስ የሚያደርገው በእያንዳንዳችን ከሁሉም በላይ የሰው አዲስነት ይበልጣል። እግዚአብሔር ይመስገን። ሰው አዲስ ልብስ ሊለብስ ይችላል። አዲስ ቤት ውስጥ ሊኖር ይችላል። አዲስ ዕቃ መጠቀም ይችላል። ነገር ግን ሰውየውን አይለውጠው። እግዚአብሔር አዲስ የሚያደርገው ደግሞ ሰውን ነው አይደል? ምክንያቱም አሁን የምናየው ሰማይ ይሄ ምድር ምን ሆኖ አዲስ የሚያደርገው አሁን አዲስ አበባ ከምናየው በላይ ሌላ ነገር ያደርገዋል እግዚአብሔር መጥቶ አይደለም። በዛ በኩል ሰው የቻለውን ነገር ማድረግ ይችላል። የሚኖርበትን ዓለም እንደፈለገ ማስዋብ ይችላል። የእግዚአብሔር ዓለም ሰው የእግዚአብሔር ገነት ሰው እግዚአብሔር ምን ይሰራል ብትሉ ገነቱን ይሰራል። ስለዚህ በአባቴ ቤት ብዙ መኖሪያ አለ፣ እሱን ልሰራ እሄዳለሁ። አሁን የሄደው እና ወደ በደመናት ያረገው እነዚህን ቤቶች ሊሰራ ነው። እግዚአብሔር ይመስገን። ይሄ ድንቅ ነገር ነው። እኔ የእግዚአብሔር መኖሪያ ነኝ። እኔ የእግዚአብሔር ድንኳን ነኝ። እኔ የእግዚአብሔር መቅደስ ነኝ። የአዲስ ስርዓት ጅማሬ በእኔ ተጀምሯል የሚለው ነገር አስደናቂ ነው። እንጸልይና እንጨርስ ለዛሬ። ሃሌሉያ። አባታችን ሆይ ስምህ ይባረክ፣ ስምህ ይቀደስ። መስማትስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየች ተብሎ እንደተጻፈ በመንፈስ ቅዱስ በጥበብና በመገለጥ መንፈስ ጆሮዎቻችን ተከፍተው ዓይኖቻችን በርተው ልቦናችን ተከፍቶ ድንቅ ነገር ሰምተናል።
የሰው ጆሮ ሊሰማው የማይችል ሰው ሊሰማው የማይችል ነገር ሰምተናል። እባክህ በዓይኖቻችን እናይ ዘንድ እርዳን። ቃልህ ይፈጸም። ቃልህ ሥጋን ይልበስ። ከብዙ ዘመን ጀምሮ ድንግል ትወልዳለች ይል ነበር መጽሐፉ። ለ700 ዓመት ሰዎች ተመላልሰው አንብበውታል። አላዩትም፣ ግን ሰሙት፣ አነበቡት። እኛም አነበብን፣ ሰማን። እግዚአብሔር ሆይ በዘመን ፍጻሜ ግን ከሕግ በታች የላከው ተወለደ። ያ ቃል ተፈጸመ። ዛሬም የሰማነው ነገር የተረዳነው ነገር እንደዚሁ እንዲወለድ እንዲገለጥ በኢየሱስ ክርስቶስ ስም እንጸልያለን። በኑሯችን ይገለጥ፣ በሕይወታችን ይገለጥ፣ በስራችን ስፍራ ይገለጥ። እግዚአብሔር ሆይ በምንኖርበት ቦታ ሁሉ የተናገርከው ቃል ይገለጥ። እናንተ ይሄን ትመስላላችሁ ብለህ ተናግረሃልና የምንመስለው ይሄንን ሥጋ እንድትሰጠውና በዘመናችን እንድታመጣው እንድናከብር ፍጥረት እንዲያየውና እንዲዳስሰው በኢየሱስ ክርስቶስ ስም እንለምናለን። አሜን።